ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ሲቪክስ ቻፕተር 1 ይዘን መጥተናል። አንደርስታንዲንግ ሲቪክስ ኤንድ ኤቲክስ የሚል ነው። ከመጀመራችን በፊት ግን ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካለም ኮሜንት ላይ ጻፉልን። እናመሰግናለን። ዲፋይኒንግ ሲቪክስ ኤንድ ኤቲክስ ኤንድ ሞራሊቲ፣ ይሄ ሆል ቻፕተር ስለዚህ ነው። ሜን ኮንሴፕቱ ዲፍረንስ የሞራሊቲ ኤቲክስ ኤንድ ኤቲክስ ኤንድ ለው ዲፍረንሱ እነሱን በደንብ ማወቅና ስለ ኤቲክስ ደግሞ ምንድን ነው የሚይዘው ስለምን ያካትታል፣ ይሄ ቤዚክ የሚባለው እውቀት የያዘ ቻፕተር ነው ማለት ነው። ዲቴልስ እንገባበት። ሲቪክስ ኤዱኬሽን ዋት ሲቪክስ ኤዱኬሽን ሚንስ ዲፍረንት ተርምስ ሃቭ ቢን ዩዝድ ኢን አተምፕት ቱ ካፕቸር ኤንድ ዲስክራይብ ዘ ኤዱኬሽናል ኤክስፒሪየንስ ዛት ዲል ዊዝ ዘ ታስክ ኦፍ ዲቨሎፒንግ ዲሞክራቲክ ማይንድድ ሲቲዝን። ለብዙ ጊዜ ምን ዲሞክራቲክ የሆነው ሲቲዝን ቢውል ለማድረግ ፍላጎት ነበራቸው፣ አተምት ነበር በቃ ፍላጎት እና እሱን ለማድረግ ምን ተጠቀሙ ማለት ነው። ሲቪክስ የሚባል ኤዱኬሽን መጣ ማለት ነው። ሰብጀክት አሲዩም ዲፍረንት ኔምስ ኤንድ ፕሮፖዝ ዲፔንዲንግ ኦን ካንትሪስ አይዲዮሎጂ ኤንድ ዶስ ዲፋይንስ ኦፍ ዲሲፕሊን ቬሪ አክሮስ ደ ስቴት። በቃ ዲፊኒሽኑ እንደገለጽኩላችሁ ሲቪክስ ምንድን ነው? ሲቪክስ ኤዱኬሽኑ ወይም ኤዱኬሽን ሚኑ ምንድን ነው? አንድ ዲሞክራቲክ የሆነ አስተሳሰብ ያለው ሲቲዝን ወይም ደግሞ ወጣት፣ የአንድ ሀገር አባል የሆነ ወጣት መፍጠር ወይም ህዝብ መፍጠር ማለት ነው። በዲሞክራሲ በህግ በኤቲክስ እና ሞራሊቲ በእነሱ የሚያምንና የሚረዳ ህብረተሰብ መፍጠር ነው። እነዚህም ደግሞ በየሀገሮች የሚሰጡ አይነት ሳብጀክቱ እሱም ቢለያይም ያው እና በአይዲዮሎጂ መሰረት የሚሰጡ ካሪክለም ቢለያይም ጅስት ግን ሜን ኮንሴፕቱ ምንድነው? ዲቨሎፕ ዴሞክራቲክ ሲቲዝን የሆነ ቢልድ ማድረግ ነው ማለት ነው። ኢን ሳውዝ አፍሪካ ስናይ ራይት ኤዱኬሽን ብለው ነው የሚያስተምሩት። ኢን ዩናይትድ ስቴትስ ኦፍ አሜሪካ ኢን ጀርመን ደግሞ ሲቲዝን ሺፕ ኤዱኬሽን ብለው ያስተምራሉ። ኢን ሲንጋፖር ደግሞ ሲቲዝንሺፕ ኤንድ ካራክተር ኤዱኬሽን ብለው ያስተምራሉ። ኢን ኢትዮጵያ ደግሞ ሲቪክስ ኤንድ ኤቲካል ኤዱኬሽን ብለን እንማራለን። ኦር በዚህ ሌቨል ደግሞ ሞራል ኤንድ ሲቲዝንሺፕ ኤዱኬሽን ብለው በኮመን ኮርስ መጥተዋል፣ በዩኒቨርሲቲ ሌቨል ማለት ነው። አንድ ማለት የምፈልገው ይሄ ሲቪክስ የምታውቁት ከኤሌመንታሪ ጀምሮ እስከ ሃይ ስኩል እዚህ ብዙም የለም። ጅስት ሜቢ ቻፕተር 5 ላይ ነው ኤዱኬሽን ይሄ ኮንስቲቱሽን እና እነሱ የመሳሰሉ ነገሮች በአብዛኛው የሚበዛው ግን እንጂ ሌላ ምዕራፍ ላይ ቴዎሪዎች እና ጅስት ፊሎሶፊዎች ሀሳቦች የሚበዙበት ነው። እና ይሄ ለላ አድርጋችሁ ባታይ ጥሩ ነው ብዬ ሀሳብ ሰጣለሁ። ዲፊኒሽኑ ጋር ስንገባ ደሞስ creative definition of civic education is education that studies about right and responsibility of citizens of politically organized group of people። ምን ብለናል? right and responsibility የአንድ ሰው መሰል እና ግዴታ አንድ ፖለቲካሊ ኦርጋናይዝድ የሆነ የሚታወቅ ወይም ግሩፕ ፖለቲካ ያለው ነው። ፖለቲካ ከሌለ ምን ሲቲዝንሽፕ ወርም ይሄ ራይት የሚባል ነገር አይኖርም። ሰው በፖለቲካሊ ኦርጋናይዝድ የታወቀ እንደ ስቴት ሊሆን ይችላል እንደ ካኝ ኦር ሪጅን ኢት ዳዝ ማተር የተሰጠው ስም ግን ፖለቲካሊ ኦርጋናይዝድ የሆነ ራይት እና ሬስፖንሲቢሊቲ የሚሰጥበት ኦር የሚማርበት ነው ማለት ነው። ኢን ናውሌጅ ኦፍ ኮንስቲቱሽንስ ዘ ፕሪንሲፕልስ ቫሊ ሂስቶሪ ኤንድ አፕሊኬሽን ቱ ኮንቴምፖራሪ ላይፍ። ምንድነው የሚያስተምረን? ኮንስቲቱሽን ፕሪንሲፕልስ ህግጋቶቹ፣ ጥቅሙ፣ ቫሊዩ፣ ሂስቶሪ እና አፕሊኬሽን ኦፍ ኮንቴምፖራሪ ላይፍ እና በህይወታችን እንዴት አድርገን ኢምፕሊመንት እንደምናደርገው የሚነግረን ወይም ደግሞ መርህ የሚያሳየን ትምህርት ነው ማለት ነው። ይህ በማን የተባለ ነው? ፓትሪክስ በሚባል በ1986 በነበረ አንድ ምሁር ማለት ነው። ዩኤንዲፒ ደግሞ ሲጽፍ በ2004 ዘ ዌይ ኦፍ ለርኒንግ ፎር ኢፌክቲቭ ፓርቲኩላር ኢን ዲሞክራቲክ ኤንድ ዲቨሎፕመንት ፕሮሰስ። ይህንን ብሏል። ኢፌክቲቭ የሆነ ፓርቲኩላር ፎር ይሄ ዲሞክራሲ ለማሳደግ የፕሮሰሱን ኢፌክቲቭ ለማድረግ የሚጠቅመን ሳብጀክት ነው ኦር ፕሮሰስ ነው ብሎ ነው የገለጸው ዩኤንዲፒ ማለት ነው በ2024። አገርዋል ደግሞ በ1982 ሲጠቅሰው ምን ይባል? ኢዝ ዲቨሎፕመንት ኦፍ አይዲያ ሀሳብ፣ ሀቢት፣ ተለምዶ፣ ቢሄቪየር ባህሪ ኤንድ ዩዝፉል አቲቱድስ ኢን ኢንዲቪጁዋልስ ዊች አብል ሂም ቱ ቢ ዩዝፉል ሜምበር ኦፍ ሶሳይቲ። ከሶሳይቲ ጋር ጥሩ ሜምበር ሆኖ እንዲሄድ የሚያደርግ አይነት ሳብጀክት ነው ወይም ደግሞ ዲቨሎፕ እንዲያደርግ የሚያግዘው አይነት ትምህርት ፕሮሰስ ነው ብሎ ነው። ምን አይዲያው እንዲያደርግ ሀሳቡ፣ ሀቢቱ፣ ባህሪው እና አቲቱዱ ደግሞ ዩዝፉል ሆኖ በሶሳይቲ እንዲቀመጥ የሚያግዝ አይነት ሳብጀክት ወይም ለርኒንግ ፕሮሰስ ነው ብሎ ነበር የገለጸው ማለት ነው። ዘ ዲፍረንት ኮንሴፕትስ ኤንድ ሚኒንግ ዌር ዩዝድ ቱ ዲፍረንሺየት ቢትዊን ማክሲማል ኤንድ ሚኒማል ሲቪክ ኤዱኬሽን። አሁን ትምህርት አሰጣጥ ላይ ሁለት አይነት አሉ ማለት ነው። ማክሲማል ኤንድ ሚኒማል ሲቪክ ኤዱኬሽን ማለት ነው። እነዚህ ምንድን ነው? ሚኒማል ኮንሴፕት ኢዝ ኮንተንት ሊድ፣ ኮንተንት ነው የሚበዛበት፣ ቲቸር ቤዝድ መምህር እያስተማረ ኮንተንት፣ ይሄ አሁን እኛ ምንማርበት ማለት ነው። መምህር ኮንተንትን አዘጋጅቶ እንደዚህ ሞጁል ተሰጥቷቸው ወይም ሞጁሉ ተዘጋጅተው ባይሰጣቸውም እንደዚህ ኦንላይን እንደምንጠቀመው ማለት ተዘጋጅተው የሚሰጥ ቲቸር ያለበት ሆል ክላስ ቲቺንግ ክላስ እንደዚህ ተዘጋጅቶ ያለበት ማለትም ተማሪዎች በብዛት የሚማሩበት ኤግዛም ኤንድ አሳይመንት
ቤዝድ የሆነ ማለት ነው። ማለት ቴዎሬቲካሊ የሆነ ትምህርት ሲሰጥ ማለት ኢትዮጵያ የምትጠቀምበት አብዛኛው ጊዜ ቴዎሪ እንጂ ምን ፓርቲኩላርሊ ወይም ፕራክቲካሊ ገብተን የምንሰራበት እንዴት ደግሞ ከህብረተሰቡ ጋር ኮሚኒኬት እያደረግ የምናደርግበት አይደለም። ይሄ ምን ይባላል? ሚኒማል ኮንሴፕት ሲቪክ ኤዱኬሽን ይባላል ማለት ነው። ሁለተኛ ደግሞ ማክሲማል ኮንሴፕት ኦፍ ኤዱኬሽን፣ ይሄ ደግሞ ናውሌጅ በቃ እውቀት ላይ ቫሊዩ እና ይሄ ምንድነው ብቃት ስኪል የምንለው ኤም ቱ ፕሪፔር ስቱደንትስ ፎር አክቲቭ ሪስፖንሲብል ፓርቲሲፔሽንስ። ይሄ ምንድነው? ይሄ ከህዝቡ ጋር ተግባብቶ እና ፕራክቲካል የሆነ ሪስፖንሲብል እንድትሆን አክቲቭ የሆነ ትምህርት ሲሰጥ ማለት ነው። ሄደህ ከህዝቡ ጋር እየተወያየ እየሰራ ናውሌጅ ይዝሃል አልያዝክም ነው እንጂ ኤግዛም ወይም አሳይመንት ቤዝድ አይደለም። መምህር ግዴታ አያስፈልግም። ከህዝቡ ጋር ነው የምታወራው ወይም ኮሚኒኬት የምታደርገው እና ቫሊዩን ለመጨመር ከሆነ ደግሞ ማክሲማል የምንለው አይነት ይሆናል ማለት ነው። አንላይክ ናሮ ሚኒማሊስቲክ civic education, it extend learning beyond the curriculum and classroom to all activities inside and outside the school። በቃ እንደ ሚኒማል ምን በመምህር ቤዝድ የሆነ ኤግዛም ላይ እንደዚህ ታርቆ ኮንተንት ተዘጋጅቶልሽ ሳይሆን በቃ እውቀት ስለ ዲሞክራሲና ይሄ ጥቅም ያልነው እሱን ቫሊዩ እንድንረዳ እና ብቃቱ እንዲኖረን አክቲቭ የሆነ ከህዝቡ ጋር እና ሪስፖንሲቢሊቲ የሚያሳይ ኢንተራክቲቭ ከስኩል እና አውት ኦፍ ስኩል የሆነ ስንማር ምን ይሆናል? ማክሲማል። ኢን ስኩል ኦንሊ ኢንሳይድ ደ ስኩል ከሆነ ግን ምንድነው? ሚኒማል ኮንሴፕት ይሆናል ማለት ነው። ኦኬ ዘ ዴፊኒሽን ኤንድ ኔቸር ኦፍ ኢቲክስ ኤንድ ሞራሊቲ። ይሄ ኮምፕሌክስ የሆነ ቶፒኮች ሜይ ቢ በዚህ ቻፕተር ላይ የእነዚህ ናቸው። ኢቲክስ ኤንድ ሞራሊቲ ትንሽ ኤግዛም ላይ በዛ ይላሉ፣ ቢያንስ 3-4 ጥያቄ። ስለዚህ ዲፍረንሱ ሞራሊቲ ይሄ ነው ምናምን እያለ ሁለቱን ሚክስ እያደረገ ለመግለጽ ይሞክራል። ያው እናንተ ግን በደንብ ከያዛችሁት ምን ይሆናል? ቀላል ነው ማለት። ኢቲክስ ኢዝ ኤ ብራንች ኦፍ ፊሎሶፊ ዛት አተምፕት ቱ አንደርስታንድ ፒፕልስ ሞራል ቢሊፍስ ኤንድ አክሽንስ። ምንድነው? ኢቲክስ ብራንች ኦፍ ፊሎሶፊ ነው፣ ፊሎሶፊ ነው። ሀሳቡ ፒፕልን ሞራሊቲ ለመረዳት የሰው ሞራሊቲ በቃ ኢቲክስ ምንድነው? ሞራሊቲን አንደርስታንድ ለማድረግ የሚጥር ብራንች ኦፍ ፊሎሶፊ ነው። ማለትም ሞራሊቲን እንደዚህ አቅፎ የሚይዘው ሞራሊቲ ምንድነው? እንዴት ነው የሚያስቡት ህዝቦቹ? ለምንድነው የሚያስቡት የሚለው ነገሮችን ለመረዳት ሞራሊታቸው ለምንድነው እነሱ እንደዛ እያደረጉ ያሉትን ብሎ የሚያጠና ብራንች ኦፍ ፊሎሶፊ ነው ማለት ነው። ኢቲክስ ኦር ሞራሊቲ ፊሎሶፊ ኮንሲደርስ ቲዎሪ አባውት ምን ብሎናል? ኮንሲደርስ ቲዎሪ ነው። ስለምን? ስለ ሞራሊቲ ማለት ነው። አባት ዋት ሂውማን ቢንግ አር capable of doing alongside counts of what they ought to do if they are to live an ethically good life። አሁን ሞራሊቲ ስንል እኛ ዋስ ራይት ዋስ ሮንግ ብለን ምናምነው ወይም ደግሞ ትክክል ነው ብለን የምንቀበለው እንደ ሶሳይቲ እንደማለት ነው። እሱ ሲሆን ደግሞ ምንድነው? እንደ ቲዎሪ አንድ ሰው እስከ ምን ሊሄድ እንደሚችል እስከ የት ልናወጣ ወይም አንደርስታንድ ልናደርግ እንደምንችል የሚያይ ወይም ደግሞ ለማወቅ የሚሞክር ብራንች ኦፍ ፊሎሶፊ ነው ኢቲክስ ማለት ነው። ኢቲክስ ሜይ ሼር ኮመን ግራውንድ ዊዝ ዘ ላው። ኢቲክስ እና ላው ኮመን የሆነ ግራውንድ ሼር ያደርጋሉ፣ ግን ኢት ዳዝንት ሚን ዴይ አር ኢኳል ማለት ነው። የሚለያዩበት ነገሮች ግን ብዙ ነገር አለው። እሱ ደግሞ ወደ ቀጣዩ እናየዋለን ትንሽ ቆይተን ማለት ነው። ከሪሊጅን ቢሊፍ ጋር ፖፑላር ኦፒኒየንስ ፕሮፌሽናል ኮድ ኤንድ ከነዚህ ጋር ምን ግንኙነት አለው? ጀስት ኢቲክስ የሚባለው ይሄ ትክክል ነው ይሄ ሮንግ ነው ብለን ማስቀመጥ ሳይሆን ከለው ጋር የተያያዘ ነው። ከሀገሪቱ ህግ ጋር ሪሊጅን ኦር ቢሊፍ የምንለው የሪሊጅን ቢሊፋችን ጋር የተያያዘ ነው። ኢትዮጵያ ላይ አብዛኛው ከእምነታችን ጋር የተያያዘ ነው። ዳስ ዋይ ይሄ ግሮስድም አሁን ኢትዮጵያ ላይ አይፈቀድም። ለምንድን ነው? ከባህላችንና ከሃይማኖታችን አይፈቀድም። ኢትዮጵያ ውስጥ ያሉት ሃይማኖት ስለማይፈቅዱት ማለት ነው። ፖፑላር ኦፒኒየንስ ምን ይሄ የታወቁ ሀሳቦች የሚባሉት የሚያዙት እንደ ኖርም ብለን የምንይዛቸው እነሱ ፕሮፌሽናል ሊሆን ይችላል። ኮድስ ይሄ እንደ ህዝብ መቀበል እንደ ሰው ማድረግ ያለብን ፕሮፌሽናል የሆኑ ኮድስ እንደሆነም እነሱም ጋር ምን ኮመን የሆነ ግራውንድ የያዘ ነው። ግን ከእነሱ ጋር ሁሉንም አቅፎ ይዟል ወይም ደግሞ ኢኳል ነው ግን ማለት አንችልም ማለት። ኦል ኢቲካል ኩዌሽንስ ኢንቮልቭስ ዲሲሽንስ አባት ዋን ሹድ ዱ ኢን ኤ ስፔሲፊክ ኢንስታንስ። ምን ብለናል? ኤቲክስ የሚጠይቀው ምንድነው? ምን አይነት ዲሲሽን ሜክ ምን ማድረግ አለበት ኢንስ የሆነ ሲቹዌሽን ምን ሀፕን ሲያደርግ ማለት ኢንስታንት የሆነ በቃ አሁን እየሄደንና አንድ ሰው የታመመ አይተዋል። ምን ማድረግ አለበት በዛ የሚያደርገው ነገር ራይት ነው ሮንግ ነው ብሎ ጀጅ የሚያደርገው ሞራሊቲ ነው። ግን ምን ማድረግ አለበት ለምንድን ነው የሚያደርገው ብሎ አንደርስታንድ ለማድረግ የሚሞክር ምን ይሆናል? ኢቲክስ። ራይት ነው ሮንግ ነው ስንል ግን ምን ይሆናል ማለት ነው? ሞራሊቲ እዛ ያላችሁ እንዲገባችሁ ማለት ነው። ኢቲካል ኩዌስችንስ አር ናት ኮንሰርንድ ዊዝ ዋት ዋን ውድ ዱ። ምን ማድረግ እንዳለበት ምን ኮንሰርን አያደርግም ማለት ነው። በት ዋን አውት ዱ ምን ለማድረግ ፈልገው ነው። አሁን የሆነ ነገር አድርጓል። የሆነ ሰው ታሟየ ምን ለማድረግ አስቦ ነው ያሰበው ነገር ለምንድን ነው ያደረገው በምን ተነሳስቶ ይሄ ሞራሊቲ ምንድን ነው የሚለው ነገር ላይ ነው ኮንሰርን የሚያደርገው እንጂ ለምን አደረገው ምናምን አይደለም። ምን አነሳስቶት ነው አውት ቱ ዱ ነው። ኦኬ a precise usage would apply the terms morals and moral to conduct itself while the term ethics and ethical
would refer to the study of moral conduct or to the code that follow them። ምን ብለናል? ሞራል ለራሱ ሞራል ኢትሰልፍ ነው የሚያጠና ማለት ዋትስ ራይት ዋትስ ሮንግ የሚባለው ምንድነው ተቀባይነት ያለው ተቀባይነት ያለው ለዛ ሶሳይቲ ነው ሞራሊቲ የሚባለው ማለት ነው። እሱን የሚያጠና ግን ምን ይባላል? ኢቲክስ ማለት ነው። ምን ስታዲስ ሞራሊቲ ሞራል ኦፍ ኮንዳክት። ሞራል ኦፍ ኮንዳክት የምንላቸው ህግታቶች ሞራል ህግታት ወይም እነዚህ እንደ ህዝብ እናደርጋቸው ራይት ነው ሮንግ ነው የምንላቸው ነገሮች እነሱ የሚያጠናል እንደውም ምን ይባላል? ኢቲክስ ይሆናል። ኢቲክስ ኢዝ ኤ ክሪቲካል ኤግዛሚን ኤንድ ኢቫሉዌሽን ኦፍ ዋት ኢዝ ጉድ ኢቪል ራይት ኤንድ ሮንግ ኢን ሂውማን ኮንዳክት። ኤግዛማይን ነው የሚያደርገው። አሁን ዋስ ራይት ይናገራል ሳይሆን ሞራሊቲ ከሆነ ኢትስ ራይት ኦር ሮንግ ብለን በአንዴ እንገልጸዋለን። ምን ያደርጋል? ኤግዛማይን ነው የሚያደርገው። ይሄ ሞራሊቲ ስንል ራይት ነው ሮንግ ነው ነው የምንለው። አሁን በአንድ ማህበረሰብ ራይት ኦር ሮንግ የምንለው ትክክል ነው ማድረግ አለብን የለብንም ብለን እንደ ባህል ይሆን እንደ ህግ የያዝነው ነገር ይኖራል አይደል? ከሀገር ወደ ሀገር ስለምንለያይ ማለት ነው። አሁን እነሱን ኤግዛማይን ያደርጋል። ለምንድን ነው ትክክል ጉድ የሆኑት ኢቪል ራይት ሮንግ የሚባሉት ነገሮች ለምንድን ነው ብሎ ኤግዛማይን ያደርጋል ማለት ነው። እነዚህም በደንብ ያዟቸው ባይ ዘ ወይ። ምክንያቱም እንደ ዳሽ ሙላ የሚሆን እንደ ቾይዝ የሚመጡት እነዚህ ስፔሲፊክሊ ፍሮም ቻፕተር 1 ይሄ ነው ስፔሲፊክሊ የሚመጣው ማለት ነው። ሁለተኛው ደግሞ ስፔሲፊክ ሴት ኦፍ ፕሪንሲፕልስ ቫሉስ ኤንድ ጋይድላይን ፎር ፓርቲኩላር ግሩፕ ኦር ኦርጋናይዜሽን ምንድነው ሴት ያደርጋል። ፕሪንሲፕል ቫሊ ጋይድላይን የሆኑ እነሱ ነገሮች ምን ጋይድ ያደርጋል ማለት ነው። ስታዲ ኦፍ ጉድነስ ምን ብለናል? ስታዲ ነው የሚለው ይሄ ነው ትክክል ምናምን አይደለም። ስታዲ ኦፍ ጉድነስ ራይት አክሽን ሞራልስ ሪስፖንሲቢሊቲ አስክ ዋት ቾይስ ኤንድ ኢን ዊል አውት ቱ ፐርሱ ኤንድ ዋት ሞራል ፕሪንሲፕል ሽድ ገቨርን ኦር ፐርሱት ኤንድ ቹዝ ምን መመረጥ አለበት ወይንም ለተመረጠ ምንድነው ራይት አክሽን ጉድነስ የሚባለው ሞራል ሪስፖንሲቢሊቲ የሚባለው ስለነሱ የሚያጠና ነው። ሞራሊቲ ሲሆን ደግሞ ይሄ ትክክል ነው ስህተት ነው ብሎ የሚገልጽልን ነው ማለት ነው። ይሄ ነው ቤዚክ የሚባለው ዲፍረንሳቸው። ለዛሬ እዚህ ጋር ይብቃንና ከዛ ዋስ ሞራሊቲ የሚባለው ዲቴል ደግሞ ቀጣይ ላይ እናየዋለን። አመሰግናለሁ።